የፋይዳ መታወቂያ የተቋረጠበት ምክንያት ኢትዮጵያውያን በእስራኤል ፓርላማ ፊት ያደረጉት ሰላማዊ ሰልፍ። በምዕራብ አርሲ ዞን 13 ኦርቶዶክሳውያን ምዕመናን ታግተው ተወስደዋል። እነዚህንና ተጨማሪ ዝርዝር መረጃዎችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ወዳጅነታችንን እናጠንክር። የፋይዳ መታወቂያን በፒዲኤፍ አውርዶ የመያዝ አማራጭ በጊዜያዊነት የተቋረጠበት ምክንያት። የፋይዳ መታወቂያን በፒዲኤፍ አውርዶ የመያዝ አማራጭ በጊዜያዊነት ተቋርጧል ሲል የብሔራዊ መታወቂያ ፕሮግራም አስታውቋል። የፋይዳ መታወቂያን በፒዲኤፍ አውርዶ የመያዝ አማራጭ በጊዜያዊነት የተቋረጠበት ምክንያትም እንደሚከተለው ነው። በአንደኛ ደረጃ በየአካባቢው የሚገኙ የኢንተርኔትና ህትመት ቤቶች ጥራት በሌላቸው ካርዶች እያተሙ በመሆኑ ሲሆን፣ በሁለተኛ ደረጃ የተገለጸው የአንድን ግለሰብ ትክክለኛ ያልሆነ ማንነት ወይም መረጃ በፎቶ እያስመሰሉ በመስራት የተለያዩ የማህበረሰብ ክፍሎችን እያጭበረበሩ ያሉ አታሚዎች በስፋት በመታየታቸው ነው። በሶስተኛ ደረጃ የተጠቀሰው ከከተማ ራቅ ብለው የሚኖሩና በቂ ግንዛቤ የሌላቸው ዜጎች ትክክለኛ ባልሆነ የካርድ ህትመት እየተታለሉ ገንዘብና ጊዜያቸውን ከመጭበርበራቸው ባሻገር የሚፈልጉትን አገልግሎት ማግኘት እንዳይችሉ እያደረገ በመሆኑ የሚሉት ናቸው። ስለሆነም ዜጎች የኢፋይዳ አማራጭ ሲፈልጉ የፋይዳ አይዲ ሞባይል መተግበሪያ ላይ በቀላሉ ማግኘት እንደሚችሉ የብሔራዊ መታወቂያ ፕሮግራም አመልክቷል። እስራኤላውያን በኢትዮጵያ የሚገኙ በርካታ ቤተሰቦቻቸው ወደ እስራኤል እንዲገቡ መጠየቃቸውን ቀጥለዋል። በትግራይ ክልል በተቀሰቀሰው ውጥረት ምክንያት በስጋት ላይ የሚገኙ ወደ 10,000 የሚጠጉ ዘመዶቻቸው እስራኤል እንዲገቡ መንግስት ሁኔታዎችን እንዲያመቻችላቸው በመጠየቅ በትላንትናው ዕለት በመቶዎች የሚቆጠሩ ሰልፈኞች ከእስራኤል ፓርላማ ፊት ለፊት ሰልፍ አድርገዋል። ሰልፈኞቹ የእስራኤል መንግስት ከኢትዮጵያ የሚደረገውን የዜጎች ማዘዋወር ማቆሙንና ለሂደቱም የሚመድበውን በጀት ማቋረጡ ገልጸዋል። በኢትዮጵያ የሚገኙ ስደተኞችን የሚረዳው ፓወር ፎር አሊያህ የተባለው ድርጅት ባወጣው መግለጫ መሪዎች በኢትዮጵያ ባለው ግጭት ሳቢያ ሁኔታው እየተባባሰ የመጣውን ወገኖች ወደ እስራኤል ለማምጣት በአስቸኳይ በጀት እንዲመድቡ ጠይቀዋል። እንደ ድርጅቱ ግምት ከተለያዩ የእስራኤል ከተሞች የመጡና አብዛኞቹ የኢትዮጵያ ተወላጆች የሆኑ ወደ 2,000 የሚጠጉ ሰዎች በሰልፉ ላይ ተገኝተዋል። ሰልፈኞቹ በኢትዮጵያ የሚገኙ ቤተሰቦቻቸው ለዓመታት ለመዘዋወር ሲጠብቁ መቆየታቸው ተገልጿል። ይህ ተቃውሞ በ19ኛው ክፍለ ዘመን በተለያዩ ጫናዎች ወደ ክርስትና የተቀየሩና ፈላሽሙራ በመባል የሚታወቁ የቤተ እስራኤላውያን ዘር የሆኑ ወገኖችን ወደ እስራኤል ለማስገባት ለዓመታት ሲደረግ የቆየው ጥረት አካል ነው። አንዳንዶች ፈላሽሙራ የሚለውን ስያሜ ለአድልዎ የሚውል ነው ብለው ይቃወሙታል። እስራኤል በ1970ዎቹና 80ዎቹ ቤተ እስራኤል በመባል የሚታወቁትን ጥንታውያን የአይሁድ ማህበረሰብ አባላትን ስታስወጣ እነዚህ ወገኖች በኢትዮጵያ ቀርተው ነበር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አመራር ስማቸው እንዳይገለጽ ጠይቀው 13 ሰዎች በታጣቂዎች ታግተው መወሰዳቸውን ተናግረዋል። በሆንቆሎ አቤ 13 ምዕመናን ታግተው ወስደዋል። ይግደሏቸው ያኑሯቸው አልታወቀም ያሉት አመራሩ እገታው የተፈጸመው ሌሊቱን ቅዳሜ ለእሁድ አጥቢያ መሆኑን አስታውቀዋል። ታጣቂዎቹ እገታ የፈጸሙበት አካባቢ ልዩ ስሙ ሊሙ ለመን እንደሚል፣ የታጋቾች ምዕመን አጥቢያ ደግሞ የደንዳሆ ቅዱስ እግዚአብሔር አብ ቤተክርስቲያን መሆኑንም አክለው ተናግረዋል። የሀገረ ስብከቱ አካል ከታጋቾች መካከል አንድ ሕፃን እንደሚገኝበት ያስረዱም ሲሆን ጉዳዩን በቅርበት የሚያውቁ ሌላኛው የአካባቢ ነዋሪ ደግሞ ከዚህ ቀደምም በወረዳው በቀቅሳ በተባለ ቦታ ከ15 በላይ ሰዎች መታገታቸውን አስታውሰዋል። ያኔ የታገቱትም የት እንዳሉ በግልጽና በትክክል የታወቀ ነገር እንደሌለ የገልጸው የአሁኖቹ ታጋቾችም በሕይወቱ ይኑሩ አይኑሩ አልታወቀም ብለዋል። እኚሁ አካል ግድያውና እገታው ባይቆምም ትንሽ ጋብ ብሎ ነበር። አሁንም ቢሆን የመብት ተቋማት ድርጅቶች ለጉዳዩ ትኩረት እንዲሰጡ በአጽንኦት አሳስበዋል። እስከዛሬም ቢሆን የታገቱ ሰዎች እምብዛም በሕይወት የመመለስ እድል የላቸውም የሚሉት ሌላኛው ነዋሪ ደግሞ አሁን የታገቱት 13 ሰዎችም ተመሳሳይ ጣፈንታ እንዳይገጥማቸው ስጋት አድሮባቸዋል። በዚሁ ዞን በተለይ በ4 ወረዳዎች የምዕመናን ግድያና እገታ በተደጋጋሚ እንደሚፈጸም ተደጋግሞ መዘገቡ አይዘነጋም።
የሚሰራበትን የባንክ ቤት ተሽከርካሪ በመጠቀም የዘረፋና የእገታ ወንጀል ሲፈጽም የነበረው ግለሰብ ከነ ተባባሪዎቹ በእስራት ተቀጥቷል። በኦሮሚያ ክልል መልካኖኖ ክፍለ ከተማ ኤፍሬም ገብረ ሚካኤል የባንክ ቤት አሽከርካሪ ሲሆን ሲሳይ ኃይሉና መምህሩ ገበየው ደግሞ በዲሲፕሊን ግድፈት ከሰራዊት አባልነት የተሰናበቱ ግለሰቦች ናቸው። ኤፍሬም ከሚሰራበት የባንክ ቤት ከ3 ቀን በፊት ፍቃድ በመውሰድ ንብረትነቱ የሚሰራበት ባንክ የሆነ ላንድ ክሩዘር ተሽከርካሪ በመያዝ ከሁለቱ ጓደኞቹ ጋር ተገናኝተው ስለሚሰሩት ስራ እቅድ ተወያይተው እንደተዘጋጀ መልካኖኖ ክፍለ ከተማ ፖሊስ መምሪያ የወንጀል ምርመራ ክፍል ኃላፊ ኢንስፔክተር ብርሃኔ ሁንዴሳ ናግረዋል። ጥር 27 ቀን 2017 ምሽት 2 ተኩል ኤፍሬም ተሽከርካሪውን በመያዝ ልዩ ቦታው ፊሊዶሮ የተባለ ቦታ ላይ ሁለቱ ግለሰቦች የጸጥታ አካላት የደንብ ልብስ በመልበስ የወንጀል ድርጊት ለመፈጸም መገናኘታቸው ተገልጿል። መነሻው አዲስ አበባ የሆነ የጭነት ተሽከርካሪ ከመርካቶ የገበያ ማዕከል የተለያዩ ሸቀጣሸቀጦችን ጭኖ ወደ ቄለም ወለጋ ዞን ደንቢዶሎ ከተማ ሲጓዝ ሶስቱ ግለሰቦች ከፊት በያዙት ተሽከርካሪ መንገድ ላይ በመዝጋት የጭነት ተሽከርካሪውን ያስቆሙታል። ጭነት የጫነው አሽከርካሪም የጸጥታ አካላት መስለውት ተሽከርካሪውን ጥግ ላይ ለማቆም ተገዷል። ተሽከርካሪው እንደቆመ ሲሳይ ኃይሉ ከአሽከርካሪው ላይ ቁልፍ በመቀበል ሹፌሩንና ነዋሪነቱ ፊሊዶሮ አካባቢ የሆነው ቶፊቅ ጀማል የተባለ ግለሰብ ትብብር ጠይቆ ተሽከርካሪው እንደቆመ ሲሳይ ኃይሉ ከአሽከርካሪው ላይ ቁልፍ በመቀበል ሹፌሩንና ነዋሪነቱ ፊሊዶሮ አካባቢ የሆነው ቶፊቅ ጀማል የተባለ ግለሰብ ትብብር ጠይቆ ወደ ቤቱ እየሄደ እያለ ከአሽከርካሪው ጋር ታግቶ የላንድ ክሩዘር ተሽከርካሪ ውስጥ በግዳጅ ገብተዋል። ታጋቾችን ይዘው ኤፍሬምና መምህሩ ወደ አዲስ አበባ ጎሮ አካባቢ ይዘዋቸው ይንቀሳቀሳሉ። ሲሳይ ኃይሉ ደግሞ የጭነት ተሽከርካሪውን አንቀሳቅሶ ትንሽ እንደተጓዘ ተሽከርካሪው ነዳጅ በመጨረሱ ይቆምበታል። በዚህ ጊዜ ብልሽት ነው ብሎ ሲጎረጉር ለጸጥታ ስራ የተሰማሩ አካላት እየተንቀሳቀሱ ነበርና ምን እንደገጠመው ሲጠይቁት የመደናቀጥ ምልክት በማሳየቱ ተጠራጥረው በቁጥጥር ስር ሲያውሉት የፈጸሙትን የወንጀል ድርጊት ለጸጥታ አካላት መናገሩንም ገልጸዋል። ሲሳይ ኃይሉ በሰጠው መረጃ መሰረት ክትትል በሚጀመርበት ወቅት ኤፍሬም ገብረ ሚካኤልና መምህሩ ገበየው ደግሞ ቶፊቅ ጀማል የተባለው ግለሰብ ከተሽከርካሪው ወደ አስፋልት ላይ ሲወረውሩት ክፉኛ ተጎድቶ ባለበት ሌላ ከኋላ ያለ ተሽከርካሪ ገጭቶት ሕይወቱ በአሰቃቂ ሁኔታ ማለፉን ኢንስፔክተር ብርሃኔ ሁንዴሳ ተናግረዋል። ፖሊስ ባገኘው መረጃ መሰረት የተጠናከረ ክትትል ሲያደርግ የባንክ ቤት ተሽከርካሪ ይዞ የዘረፋ ተግባር የሚፈጽመው ኤፍሬም እና መምህሩ የተባሉት ግለሰቦች አዲስ አበባ ጎሮ አካባቢ ያገቱትን አሽከርካሪ እንዲሁም እገታ የተፈጸመበትን የላንድ ክሩዘር ተሽከርካሪ በልዩ ክትትል በቁጥጥር ስር ለማዋል ተችሏል። በአዲስ አበባ ፖሊስና በሸገር ከተማ የመልካኖኖ ክፍለ ከተማ ፖሊስ በተለያዩ ማስረጃዎች ሲያጣራ ቆይቶ የምርመራ መዝገብ ተጠናቆ ለአቃቤ ሕግ ልኳል። የሸገር ከተማ አስተዳደር አቃቤ ሕግ ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የዘረፋና ውንብድና ወንጀል ክስ መስርቷል። ክሱን ሲከታተል የቆየው የሸገር ከተማ አስተዳደር ከፍተኛ ፍርድ ቤት ጥር 15 ቀን በዋለው ችሎት እያንዳንዳቸው በ23 ዓመት እስራት እንዲቀጡ ሲወሰን በነፍስ ግድያ ወንጀል ደግሞ በአዲስ አበባ ከተማ ጎሮ አካባቢ ለፈጸሙት ተግባር ሌላ ተጨማሪ ቅጣት እንደሚጠብቃቸው የኢንስፔክተር ብርሃኑ ሁንዴሳ ጨምረው ተናግረዋል። የናይጄሪያ ተዋጊዎች የቦኮ ሀራምን አዛዥና 10 ተዋጊዎችን መግደላቸውን አስታውቀዋል። የናይጄሪያ ጦር እንዳስታወቀው በአገሪቱ ሰሜን ምስራቃዊ ክፍል ውስጥ በተደረገው ዘመቻ ሰራዊቱ የቦኮ ሀራም አዛዥና ሌሎች 10 የአሸባሪ ቡድን አባላትን ገድሏል። ጦሩ በመግለጫው እንዳስታወቀው ወታደሮቹ ድርጊቱን የፈጸሙት በቦርኖ ግዛት በሚገኘው የሳምቢሳ ጫካ ውስጥ ነው። የተገደለው መሪ በሳምቢሳ ጫካ ውስጥ የቦኮ ሀራም ሁለተኛ አዛዥ የነበረው አቡ ካሊድ እንደሆነ ተገልጿል። በሳምቢሳ ዘንግ ላይ ኦፕሬሽን እና ሎጂስቲክስን በማስተባበር በአሸባሪ ቡድን ውስጥ ቁልፍ ሰው እንደነበረ ተገልጿል። በናይጄሪያ ወታደሮች ላይ ምንም አይነት ጉዳት አልደረሰም ያለው መግለጫው በሰሜን ምስራቅ በኩል በደን የተሸፈኑ አካባቢዎች ላይ የጸረ ሽብር ዘመቻ ተጠናክሮ መቀጠሉን ጠቁመዋል። ቦኮ ሀራም በናይጄሪያ እንደ አውሮፓውያን አቆጣጠር ከ2015 ጀምሮ አጎራባች ሀገራት የሆኑትን ካሜሮን፣ ቻድ እና ኒጀር ላይ ጥቃት በማድረስ በቻድ ሐይቅ ተፋሰስ ዙሪያ ቢያንስ 2000 ሰዎችን ገድሏል። በክልሉ ከተከሰቱት የሽብር ጥቃቶችና ግጭቶች በመቶዎች የሚቆጠሩ ሰዎች እንዲፈናቀሉ ምክንያት ሆኗል። ቦኮ ሀራም የስሙ ትርጓሜ የምዕራባውያኑ አስተምሮት የተከለከለ ነው ማለት ነው።